በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ እንደምን ከረማችሁ? እንደምን እስከዚህ ሰዓት ደረሳችሁ? እንደምን ቆያችሁ? ይህንን ሰዓት ጠብቆ እንድናመሰግን ያደረገን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሰንበት ትምህርት ቤት የጀመርኩት በ1982 እንደ ኢትዮጵያ አቆጣጠር፣ ምናልባት ዛሬ በአካል ከኛ መካከል በመንፈስ የታወቀው መምህር ያሬድ ነው ወደዚች ቤተክርስቲያን ይዞኝ እንደመጣ ማስታወሰው እሱን ነው። እንግዲህ በ1982 ዓመተ ምህረት ጀምሬ የእንጀራ የሥራ ጉዳይ ሆኖ እስከ 2007 ዓመተ ምህረት ድረስ ከዚህ እስከወጣ ድረስ ወደ 25 ዓመታት አካባቢ በዚህ ቤተክርስቲያን ውስጥ መኖሬ አስታውሰዋለሁ። በሊቀ መንበርነት ግን ከመጣው ከ7 ከ8 ዓመት በኋላ ነው በዚህ ቤተክርስቲያን ውስጥና ቢያንስ አንድ 10 12 ዓመት አካባቢ ላይ ደግሞ ሊቀ መንበር ሆኜ ማገልገሌ አስታውሰዋለሁ። በሰዓቱ የነበሩት አባላት በተለይ የወንዶች ቁጥር በጣም አናሳ ነው። እንደው ከ40 ያክል የማይበልጡ ወንዶች ናቸው። ሴቶቹ ግን በጣም ለቁጥር እስከ 80 ከዛ በላይ የሚሆናሉ፣ ታዳጊ ህፃናትን ሳይጨምር። በጣም ከባድ ጥያቄ ነው። በተለይ እቺ ቤት ውስጥ ጸንተን እንድንኖር ካደረገን አንዱ የሰንበት ትምህርት ቤት ተማሪው ፍቅሩ፣ በሐዘኑ በደስታውም፣ በተለይ ሐዘን ሲኖር ቤት ለቤት ሄዶ ማጽናናት፣ ይሄኔ መሳሰለ ስላለ በጣም ጠንካራ ሰንበት ትምህርት ቤት መኖሩን በዚህ አጋጣሚ ሳልገልጽ አላልፍም። በጣም ጠንካራ፣ በተለይ እዚህ ከተማ ውስጥ ካሉት 3ቱ አብያተ ክርስቲያናት ውጪ ወደ ሊሙ ገነት፣ ወደዚህ ወደ ያጪ ቡልቡሎ ራቅ ወዳሉት ቦታ ላይ ሁሉ ግንኙነት አለ። በተለይ ዛሬም በዚህ አጋጣሚ ላይ ያገኘናቸው ደብዳቤዎችም እንደነበሩ ዛሬ ለማየት ተሞክሯል። በቁጥር ወደ 7 አካባቢ ይደርሳሉ። የትምህርት ክፍል አለ፣ የመዝሙር ክፍል አለ፣ የልማት አለ፣ እንግዳ ተቀባይ አለ። እያንዳንዱ ዛሬ ላይ እንደምናየው ሁሉ ያን ጊዜም አለ። እጅግ የምወደው ጥያቄ ነው እና አይደለም ሊቀመንበርነት ሰንበት ትምህርት ቤት ተማሪ ሆኜ እዚህ ቤት መኖሬ ብዙ ነገር ተጠቅሜያለሁ። ዛሬ ላለሁበት ህይወት ተረጋግቼ እንድኖር፣ ለትዳር ህይወቴ የተስተካከለ እንዲሆን፣ ለዓለማዊ ዕውቀቴ የተሻለ ሆኖ እንድኖር ያደረገኝ በዚህ የሰንበት ትምህርት ቤት መቆየቴ ስለሆነ ዛሬም ላሉት ወጣቶች ይህንን እመክራለሁ። በሚገባ እንጂ በጣም ረጅም ኪሎ ሜትር ያክል ዛሬ በአይናችን እንኳን ለማየት የምንሰለቸውን መንገድ የ4 ሰዓት መንገድ በዚህ በጎጋ ኪዳነ ምህረት ወደ ሊሙ ሻይ ዋቾ ባለ እግዚአብሔር መድኃኔዓለም ያጪ መድኃኔዓለም እንሄዳለን በእግራችን እስከዛ ድረስ። በጣም ዛሬ ላይ ደርሼ ሳየው በጣም ትልቅ ተግዳሮት ነበረ ብዬ የማስበው ዛሬ በተለይ የእናንተን አዳራሽ ሳይ ያን ጊዜ የነበረው መሰብሰቢያ ነበረ እና በጣም ተባዮች ያጠቁን ነበረ። በእበት ምን ለቀልቀው ነገር መሰብሰቢያችንን በጣም በቃ ዛሬ ድረስ የማስታውሰው ትውስታ ነው። ትውስታው 2 ትውስታዎችን ዛሬም ድረስ አይምሮዬ ውስጥ አሉ። በተለይ በ4ቱ ወንጌላውያን የተሰየሙት ግሩፖች የማቴዎስ፣ የማርቆስ፣ የሉቃስ እና የዮሐንስ ግሩፖች በጣም በተለይ በዕለተ እሑድ ላይ የነበረው ፉክክር አንዱ አንዱን እያነሳ የሚያነሳውን ትችት እስከ ዛሬ ድረስ ያ ትውስታ አይምሮዬ ድረስ አለ። በተለይ ስንገናኝ ሁሉ የምናስታውሰው ያንን ትውስታ ነው። ሁለተኛው ትውስታ በተለይ ማረሳቸው ትልልቅ ሰንበት ትምህርት ቤት ተማሪዎች ያን ጊዜ ስማቸውን መጥቀስ እንኳን ባልፈልግ በክፉ መንፈስ ተይዘው
ወደ አዳራሽ ውስጥ ይገባሉና ያን ጊዜ እኛን ሲያዩ ሮጠው ወደ መቃብር ቤት ውስጥ የሚገቡት ነገር ከእንደገና ደግሞ እነሱን ለማስወጣት እኛ በር እንደበድበው ነገር ከዛ በመቀጠል ደግሞ በቃ የምንታገለው ትውስታዎች እስከ ዛሬ ድረስ አሉና በተለይ አምላከ ቅዱስ ጊዮርጊስ እጅግ ስለሚወደን እነዛ ልጆች በለተቀኑ ነው ከዛ ቤት ውስጥ ያወጣቸው እና ያ ትውስታ ዛሬም ድረስ አለ።